ፍቅር ሀብት ነው። ፍቅር ንብረት ነው። ፍቅር ስጦታ ነው። ምክንያቱም ብዙ ሀብታም ሰዎች አሁን እዚህ ያለንበት ራሱ ሰላም ስለሌለ ብዙ ባለ ሀብቶች ተሰደዋል አይደለ? ፍቅር ስለሌለ እኮ ነው። ሀብት ነው የምንለው እኮ ለዚያ ነው። ሀብቱን ጥለውት ሄዱ አይደለ? ማን ስለሌለ? ፍቅር። ስለዚህ ፍቅር ራሱ ሀብት ነው። ሰላም ራሱ ሀብት ነው። ሰዎች ከኑሯቸው ተፈናቀሉ ሰላም ስለሌለ። ሰላምና ፍቅር ራሱ ኑሮ ነው፣ ትዳር ነው፣ ልጅ ነው። ፍቅር የማይገባበት ነገር የለውም። ፍቅር ካለው ሁሉ ነገር ሙሉ ነው። ፍቅር ከሌለ ግን ብዙ ነገር ይጎላል። እና መድኃኔ ዓለም ክርስቶስ ጴጥሮስን መጀመሪያ ፍቅር ነው የጠየቀው ለማለት ነው። ለምንድን ነው ሌላ ጥያቄ ያላቀረበለት? አመስግነኝ፣ ለምነኝ፣ አገልግለኝ ያላለው? ከብዙ ጥያቄዎች መካከል ለይቶ የፍቅር ጥያቄ የጠየቀበት ምስጢር ምንድን ነው ቢባል ፍቅር ከሁሉ በላይ ስለሆነ ማለት ነው። ሁሉም የሚፈጸመው በፍቅር ነው። ታውቁታላችሁ። ባልና ሚስት ፍቅር ከሌላቸው ብዙ ሀብት ቢኖራቸው፣ ብዙ ድርጅት ቢኖራቸው፣ ፍቅር ከሌላቸው በምንም እንቅልፍ አይወስዳቸው። የሀብቱ ብዛት እኮ ያለ ፍቅር ብቸኛ ነው፣ አይረባም። ይጠቅማል እንዴ? ፍቅር ነው ዋናው።